ጠቅላይ ሚኒስትር ደመቀ መኮንን፣ ክቡር አቶ ብናልፍ አንዱዓለም፣ ክቡር አቶ ሽመልስ አብዲሳ፣ አቦቲ ገዳ ጃርሶኒ ብያ ኬሱሞት ናኖ ከነተ አርገምተን ሁንዳፍ በመጀመሪያ እንኳን የግሪን ሌጋሲ ኢትዮጵያን የማልበስ የዘንድሮ ፕሮግራም በስኬት ተጠናቆ በዚህ ሁኔታ ለመገናኘት አበቃን ልላችሁ እወዳለሁ። የጀመርናቸው በርከት ያሉ ስራዎች ተጀምረው የሚቀሩ ሳይሆን ሁሉም ባስቀመጥንላቸው እቅድ መሰረት እየተጠናቀቁ የኢትዮጵያን ብልጽግና፣ የኢትዮጵያን መጽናት፣ የኢትዮጵያን መላቅ ሊያረጋግጡ እንደሚችሉ ከሚያሳዩን ስራዎች ውስጥ አንዱ የአረንጓዴ አሻራ ነው። ሁላችሁም እንደምታውቁት ክረምት ሲመጣ በሚፈጠረው የአየር ጸባይ ሁኔታ እና የኑሮም ሁኔታ ትንሽ ከበድ የሚል ኢንቫይሮንመንት ይፈጠር ነበር። አሁን ክረምት የሚናፈቅ እየሆነ ነው። በአንድ በኩል የአቅመ ደካሞች ቤት ይገነባል፣ ዛፍ ይተከላል፣ ከተማ አካባቢ ይጸዳል፣ እርሻ በስፋት ይሰራል። በዚህ ምክንያት ወጣቶቻችን፣ ሌሎችም የህብረተሰብ ክፍሎች በተቀናጀ መንገድ አካባቢያቸውን፣ ሀገራቸውን ለመለወጥ ሰፊ እድል የሚያገኙበት ሲዝን እየሆነ ነው። ዘንድሮ ይህንን ቦታ የመረጥንበት ዋናው ምክንያት እዚህ ጋር የምታያቸው ዛፎች በሙሉ ከ3 ዓመት በፊት አልነበሩም። የአረንጓዴ አሻራ የመጀመሪያው አመት የተተከሉ ዛፎች ናቸው አሁን ጫካ ሆነው የምናያቸው። አረንጓዴ አሻራ ሀሳብ አይደለም፣ የሚጨበጥ የሚዳሰስና ለውጥ የሚያመጣ ነገር ነው። ይህ ቦታ እንደ ማሳያ የተወሰደበት ምክንያት ትንሽ ሞቃታማም ስለሆነ ባጠረ ጊዜ ጫካ ማድረግ ከቻል ድፍን ኢትዮጵያን ማልበስ የሚቻል መሆኑን የሚያረጋግጥልን በመሆኑ ተስፋ እንድንሰንቅ እና ይበልጥ እንድንሰራም ያደርገናል። በ4 ዓመት ውስጥ 20 ቢሊዮን ችግኝ ለመትከል አቅደን በ3 ዓመት ውስጥ ከ18 ቢሊዮን በላይ ችግኞች መትከል ችለናል። በሚቀጥለው አመት 7 ቢሊዮን እንኳን ብንተክል 25 ቢሊዮን ሆነ ማለት ነው። 20 አቅዶ 25 ማሳካት ማለት 25% ከእቅድ በላይ ማከናወን ማለት ነው። ይሄንን በግብርና፣ ይሄንን በኤክስፖርት፣ ይሄንን በቤዚክ ሰርቪስ በሁሉም እቅዶቻችን ማሳካት ከቻል 100 አቅደን ከዛ በላይ የምንከውን ከሆነ ብልጽግናችን ባጠረ ጊዜ ውስጥ ሊረጋገጥ ይችላል። ዋናው በትክክል ማሰብ፣ ማቀድ፣ መጀመር፣ መጨረስ መቻልን መለማመድ ነው የሚያስፈልገው። ያን ማድረግ ከቻል የምናስበው ብልጽግና ሊመጣ እንደሚችል እንደ ጥሩ ማሳያ ሊወሰድ ይችላል። ኢትዮጵያውያን ስንደመር፣ አብረን ስንቆም፣ ስንተባበር ምን ማድረግ እንደምንችል ዓለም እያየ መጥቷል። አሁንም የኢትዮጵያ የብልጽግና ጅማሮና መሰረት፣ የኢትዮጵያ የሰላም ጅማሮና መሰረት፣ የኢትዮጵያ ገናናነትና ነጻነት የሚረጋገጠው መላው የኢትዮጵያ ሕዝብ በሁሉም ግንባር በግብርናውም፣ በንግዱም፣ በኤክስፖርቱም፣ በሰላሙም፣ በዲፕሎማሲውም በአንድ ልብ አብሮ መቆም የቻለ እንደሆነ ኢትዮጵያ በቀላሉ የማትነቀነቅ የጀመረችውን የምታሳካ እንደሚባለውም ትልቅና ነጻ ሀገር መሆኗን ማረጋገጥ ይቻላል። በግሪን ሌጋሲ ያረጋገጥነውን ድል ያሳየነው ውጤት በሁሉም በገጠሙን ፈተናዎች እናረጋግጣለን። ጦርነቱንም እናሸንፋለን፣ ሰላም እናረጋግጣለን፣ የኢትዮጵያን የግዛት አንድነትና ህልውና እናረጋግጣለን። በእያንዳንዱ ፈተና ውስጥ እንማራለን፣ እንሰራበታለን፣ ሀገር እንገነባበታለን፣ እንታነጽበታለን። ፈተና ችግር ብቻ ሳይሆን በርካታ እድልም ይዞ ስለሚመጣ እድሎቹን ማየትና መጠቀም የሚያስችል ሁኔታ ከፈጠርን፣ አብረን ከቆምን የማንሻገረው ፈተና እንደሌለ ዘንድሮ ያለፍንበት ሁኔታ ብቻውን በቂ አመላካች ሊሆን ይችላል። እና መላው ኢትዮጵያ ህዝብ በአረንጓዴ አሻራ ያየው መታዘዝ፣ ትጋትና ህብረት በሁሉም ነገር እንዲደግም ከመተባበር አብሮ ከመቆም በፍቅር ከመተሳሰብና ከመተዛዘን በላይ የኢትዮጵያን
አሁናዊ ሁኔታ የሚቀይር ነገር እንደሌለ መገንዘብና በዚያው አግባብ መስራት ከቻል መጪው ዘመን ብሩህ ነው። መጪው ዘመን የምንሻገርበትና የማንቻል መሆናችን የምናረጋግጥበት መሆኑን በድጋሚ ላረጋግጥላችሁ ፈልጋለሁ። የዘንድሮ ግሪን ሌጋሲ እንዲሳካ ከፍተኛ ጥረት ላደረጉ የግብርና ሚኒስትሩም የስራ ባልደረቦቻቸው እንዲሁም የደን ኮሚሽን እና የስራ ባልደረቦቻቸው መላው የኢትዮጵያ ሕዝብ ላደረጉት ትጋትና የተሳካ ስራ በኢፌዴሪ መንግስት ምስጋና ላቀርብ እፈልጋለሁ። በሌሎቹም መስኮች እንዲሁ ድል እያረጋገጥን የምንገናኝበትና የምናብስርበት ጊዜ ከፊታችን እንዳለ ለመግለጽ እወዳለሁ። በመገናኘታችንና በተሳካው ስራ እጅግ ደስተኛ መሆኔን እየገለጽኩ አሁን ያለነው በኦሮሚያ ክልል ስለሆነና አባገዳዎችም ከኛ ጋር ስላሉ ትንሽ ሰላምታ ቢጤ ማቅረብ እወዳለሁ። እጋ ናኖ keenya keessatti waa'ee biqiltuu waa'ee magariisaa dubbachuun barbaachisaa miti. Itti guddanne hin beekne waan ta'eef magariisni waa baay'eetiif furmaata fida. Bishaan fida, misooma fida, qonna keenya fooyyeessa, dargaggoonni keenya hojii akka baran, hojii keessa akka oolan godha. Bu'aan isaa baay'ee waan ta'eef akkuma jalqabne kanatti cimnee akka hojjennu waliin akka dhaabbannu ida'amuuf jaalalaan biyya kana jijjiiruu bilisummaa ishee eeguu misooma ishee dagaagsuu akka dandeenyuuf waamicha koo dhiyeessa. Mootummaan naannoo Oromiyaa bara kana keessattuu ganna kana keessatti waan baay'ee milkeessee jira. Kana keessaa waan lama duwwaa kaasuun barbaada. Tokkoffaani waa'ee Green Legacy kana karooraa ola hojii guddaa hojjetamee jira. Lammaffaan pirezidaantiin keenya ji'a 3 keessatti hoo xiqqaatee kiiloo 20 gadi buusuu qabdu jedhamanii ganna kana keessatti kiiloo 23 jechuun karooraa ol jechuudha. Karooraa ol gadi buusanii wattaadara gaarii fakkaatanii jiru. Dargaggoonni keenya kanarraa barumsa fudhachuu qabdu. Dhanna keenya gadi buusuu, of cimsuu, hojii hundaaf of qopheessuu, nageenya naannoo keenyaa eeguu, waliin ta'anii hojii naannoof biyya jijjiiru hojjechuun murteessaa akka ta'e pirezidaantiin keenya ofirraa jalqabanii agarsiisanii jiru. Isaanirraa barannee hundumti keenya of jijjiiruudhaaf akka kaanu ergaa koo dabarsuun barbaada. As argamuu keenyatti kanaan dura kan dhaabne guddatee akkaataa kanaan arguu danda'uu keenyatti baay'ee gammadeen jira. Baga gammaddanii jabaadhaa. Tokkummaan keenya, bilisummaan keenya, caallee argamuun keenya, misoomni keenya kan dhaabbatu miti. Rakkoon garaagaraa jiraachuu danda'a. Rakkoo keessatti qaramaa, barachaa, of cimsaa, of ijaaraa, biyya ijaaraa deemnaa, hin yaaddeenaa. Injifannoon kan Itoophiyaadha. Dhumarratti obbo Dammaqaa Mokonnin as nu wajjin argamanii jiru. Gara naannoo keenya gaafa dhufan Oromeeffa kana shaakaluu waan baraniif dhufanii jechuma 2-3 tokko dubbatanii abbootii gadaa nagaa akka jedhaniif carraa kennuuf hin barbaada. Obbo Dammaqaa gara kanatti dhuftanii soo xiqqoo uummata keenya dubbistan.